ወንድሜ እንዴት ነው አለቃ? በህይወት ተሸውደህ ታውቃለህ? ግጥም አድርጌ ነው ሰው አይደለም የሰው ልጅ ነው አልሸወድም የሚል ሰው የበታችነት ስሜት የሚሰማው ሰው ነው። የሰው ልጅ ይሳሳታል። ያው በእኛ ሃይማኖት ደግሞ የሰው ልጅ በሙሉ ተሳሳች ነው። ከተሳሳቾቹ ደግሞ የተሻለው ጥሩ የሚባለው ተመላሹ ወደ ፈጣሪ የሚመለስ ነው ይላልና ተሳሳታለሁ። ሰው ነኝ ተሳሳታለሁ፣ ግን ምንድነው ሁለተኛ ላለመሳሳት እሞክራለሁ። ስቲል ነው ግን አንድ ነገር ብቻ ይሸውደኛል። ከዛ ስተቴ መማር አልቻልኩም። ነረሱ ሞት የሚባል ነገር በጣም ሸውዶኛል። በህይወቴ በጣም ብዙ ሞዳቸው ሰዎች አሳጥቶኛል። በጣም ብዙ ማቃቸው ጓደኞቼን ይዞብኝ ሄዷል። በቤተሰብ ደረጃ በጣም የምትወደውን ቅርብ የሆኑ ሰዎችን ታጣለህ። ስቲል ነው ግን እኔ እኖራለሁ እያልኩ ነው የምሰራው። የሚገርም እዚህ ምድር ላይ ያሉ አገርን ምድርን ሲያንቀጠቅጡ የነበሩ በስልጣናቸው ሁሉም ሰው ቢፈራቸው የነበሩ ሰዎች ጥሏት ሄደዋል። በጣም ቆንጆ የሚባል በመልካቸው ሰው ሲያደንቃቸው የነበሩ ሰዎች ጥሏት ሄደዋል። በድምጻቸው ህዝቡን ሲያስደምሙ የነበሩ ጥሏት ሄደዋል። ምኑን ልበል? በጣም ዝናና ስም የነበራቸው ሰዎች ጥሏት ሄደዋል። እኔ ግን ነገ እንደምሞት ረስቻለሁ። እንደሞትማ የሸወደኝ የለም። እውነቴን ነው የምልህ፣ ሞት ሸውዶኛል።